አጋንንት የሰውን ልቦና ያከፋባት ከቁስያ የተሰደደች እመቤት ከብዙ የመንገድ ድካም በኋላ ትዕማን ከምትባል ሴት ደጅ ደረሰች። በእንተ ስማ ተብላ በስሟ የሚለመንናት ለልመና ድምጿን አሰማች። ትዕማን በአገልጋዮቿ የተከበበች ባለሀብት ሴት ነበረች። የእመቤታችንን የልመና ድምፅ፣ የፊቷን ደም ግባት፣ የታቀፈችውን የልጇን ክብር ሞገስ የተመለከተች ትዕማን ከወዴት እንደመጣች ጠየቀቻት። እመቤታችን ከይሁዳ ምድር ተሰድጄ የመጣሁ ነኝ አለቻት። የትዕማንን ልብ መዳናችንን የማይወድ ጥንተ ጠላታችን አውሬው ዲያብሎስ አከፋው። ለመዳናችን ምክንያት የሆነች እመቤትን እንድትጠላት አደረገ። በክፋት ተናገረቻት። ክብር ምስጋና ይግባትና ደረቅ ኃይለኛ ብትሆኝ ይሆናል እንጂ እንዳንቺ ያለ ቆንጆ ከመጋረጃ አትወጣም ነበር። ንግግሯ በስደትና በረሃብ የደከመ ሰውነትን እጅግ አድርጎ ይጎዳል። ጠባቂዋ ዮሴፍ ለንግግሩ መልስ ሰጠ። ለለመነ ቢኖር ይዘከሩታል፣ ባይኖር ካለው ያድርስ ይሉታል እንጂ እንደ ጦር ልብ የሚነካ ነገር መናገር ምን ያደርጋል አላት። ትዕማንን ከከበቧት አገልጋዮች አንዷ ኮቲባ ለእመቤቷ ልታግዝ ደርቡን እያናወጠች ከሰገነቱ ወርዳ ወደ ስደተኞቹ ተንደረደረች። ይሄ ፍየል እረኛ እመቤቴን እንደምን ይናገራታል ብላ አረጋዊ ዮሴፍን በጥፊ ቃታው ጌታችንን ከእመቤታችን ላይ ነጥቃ ከምድር ጣለችው። በአንተና በሴቲቱ መካከል ጠላትነትን አደርጋለሁ እንደተባለ የጠላትነት መገለጫውን በልቦናቸው ክፋት ባሳደረ መሳሪያዎቹ አንተ የተባለ አውሬው ዲያብሎስ ክፋቱን ገለጠ። ትዕግስት ገንዘቡ የሆነ ሰው የሆነ ጌታ ከመሬት ወድቆ ምርር ብሎ አለቀሰ። የልጇ ለቅሶ የትዕማን ክፋት ያቺ የሐዘንተኞች መጽናኛ ናት እንባ እንድታነባ አደረጋት። እንባ በፊቷ ወረደ። ልጇን ከመሬት ልታነሳው ዝቅ ስትል አረጋዊ ሰው ዮሴፍ ታያታንሺው አምላክነቱን ይግለጽ አለ። ብዙም አልቆየም። በአሮን ክህነት በእግዚአብሔር በተመረጠ በቅዱሱ ሙሴ ላይ የዘለፋና የትዕቢት ቃል የሰነዘሩ ምድር ተከፍታ ዳታንንና ወንድሟ አቤሮንን እንደዋጠቻቸው ትዕማንን ከነገረዶቿ ዋጠቻቸው። በዙሪያዋ የነበሩት የክፋት ተባባሪ ቤተሰቦቿ ጦጣና ዝንጀሮ እየሆኑ የገዛ ውሾቻቸው እያሳደዷቸው ገደል ለገደል ተባረሩ። በቅዱስ መጽሐፍ ንጉሥ ናቡከደነጾር ሆይ ከሰዎችህ ተለይተህ ትሰደዳለህ፣ መኖሪያህም ከምድር አራዊት ጋር ይሆናል፣ እንደ በሬም ሳር ትበላ ዘንድ ትገደዳለህ፣ 7 ዘመናትም ያልፍብሃል። ይህም በናቡከደነጾር ላይ ደረሰ። ጠጉሩም እንደ ንስር ጥፍሩም እንደ ወፎች ሆነ፣ እንደ በሬም ሳር በላ እንደተባለ በናቡከደነጾር ላይ የታየ አምላክ ሥራ አሁንም አዳምን ከነ ልጆቹ ለማዳን በሥጋ የተገለጸ አምላክ ተአምራትን አደረገ። ትዕማንና አገልጋዮቿም እንዲሁ ሆኑ። ሕፃኑንና እናቱን ይዘህ ወደ ግብጽ ሽሽ ያለው የእግዚአብሔር መልአክ ተመለሱ እስኪላቸው ወደፊት ይጓዛሉ። የስደቱን መከራ እየተቀበሉ ጌታ አምላክነቱን እየገለጸ ምድርን በበረከት እየመላና እየባረከ ከዚህ ቀደም የልጇን ጫማ የዘረፉት ወንበዴዎች በሌላ አካባቢ ያገኟቸው። በፊት ያገኟቸው በመንደር ውስጥ ነበርና በበረሃ ያገኟቸው ፈልገው ነበር። ተሳካላቸው። ሰይፋቸውን መዘው ሊዘርፏቸው ተነሱ። ከመቤታችን እጅ ላይ ብዙ መከራ ያየችበትን ሄሮድስን ፍራቻ ከሀገር ሀገር የተሰደደችለት ልጇን ነጠቋት። የለበሰውን የምስራቅ ሰዎች እጅ መንሻ ይሆን ዘንድ ያመጡለትን ልብሱን ገፈፉት። የተራቆተ የምታለብስ እናት የለበሰችውን ገፈፏት። በራሷ ላይ የነበረውን ነጭ ሐር ሻሽ ወሰዱባት። ዮሴፍና ሰሎሜንም ዘረፏቸው። የሚፈልጉትን የነጠቁ ሽፍቶች ጥቂት ከነርሱ ሄደው መልሰው ቆመው ለስደተኞቹ በማይሰማ በሆነ ጉዳይ ይከራከራሉ። ስደተኛዋ እናት የሽፍቶቹ ተመልሶ መቆም አስፈራት። የዘረፉትን ከዘረፉ በኋላ ለምን አይሄዱም? ቆመው የሚያወሩት ልጄን ሊገሉት ነው ብላ እምባ የለመደው ዓይኗ ፊቷ
ፊቷን አጠበው፣ ድምፅ አሰምታ አለቀሰች። ልጄ ወዳጄ ከእንግዲህ ወዴት እሄዳለሁ? ወዮልኝ፣ ወዮታ አለብኝ። አንተን እንዳይገሉብኝ ሄሮድስን በመፍራት ካንተ ጋር ከኢየሩሳሌም ሸሸው። እዚህ እስክደርስ ብዙ መከራ ከፈልኩ፣ ረሃቡ፣ ጥሙ፣ የፀሐዩ ዋዕይ። ዛሬ ግን ከሄሮድስ የከፉ ወንበዴዎች አጋጠሙኝ። ምነው በሀገሬ በነበርኩ፣ ዮሴፍን የሚያውቁት ወዳጅ ጎረቤት ዘመድ አዝማዶቼ ባሉበት በቤተልሔም በነበርኩ። እንዳይገሉ ዮሴፍ ይለምናቸው ነበር። ልጄ ወዳጄ የዓይኔ ብርሃን፣ በዚህ ምድር ማንን አውቃለሁ? ወደ ማን እጮኻለሁ? አሁን በራ ውስጥ ነኝ። ብጮህ ባለቅስ ማን ይሰማኛል? ዛሬ ከኔ ጋር ያለቅሱ ዘንድ የሚያውቁኝን ሰዎች፣ ልጆች የወለዱ እናቶች የደረሰብኝን መከራ፣ በልቦናዬ ያደረብኝን ፍርሃት፣ ያገኘኝን ጸዋተ መከራ ያዩ ዘንድ ወዴት አሉ? ልጄ ወዳጄ እስካሁን የከፈልኩትን መከራ፣ የደረሰብኝን ስቃይ ሁሉ እችላለሁ። ነገር ግን እኒህ ሽፍቶች ሲገሉ ባየው ጊዜ ፍጹም ሐዘን እንዳያገኘኝ እንዴት አደርጋለሁ? ልጄ ወዳጄ ዕለት ዕለት የምትነግረኝ የሚያስደስት ነው። የዓይኖቼ ብርሃን፣ የነፍሴና የሥጋዬ ድህነት ሆይ፣ ሴቶች ጡታቸውን ለልጆቻቸው ሲያጠቡ ባየው ጊዜ ምን ላድርግ? ሄሮድስ ከጡታቸው ለይቶ ልጆቻቸውን የገደለባቸው ሴቶች ዛሬ ከኔ ጋር ያለቅሱ ዘንድ ሻለሁ። ክቡራን አባቶቼ ነቢያት ዛሬ ከኔ ጋር ያለቅሱ ዘንድ ወዴት አሉ? ልጄን ለመውለድ ያበሰረኝ ገብርኤል መልአክ በዚህ ቦታ ለቅሶዬን ያይ ዘንድ ከኔ ጋር ቢኖር እወዳለሁ። ከዘመዶቼ ወገን የምትሆን ኤልሳቤጥ ልጇም ዮሐንስም የልቦናዬን ሐዘን ያዩ ዘንድ ከኔ ጋር ሊሆኑ እወዳለሁ። ልጇን ወደ ደረቷ አስጠግታ ፊቷን በፊቱ ላይ አድርጋ የመረረ ልቅሶ አለቀሰች። ልጇ ወዳጇ እናቴ ሆይ አታልቅሺ፣ ከዕለተ ዓርብ አስቀድሞ ቀስፈስም አላት። ከቶች አንዱ ታችን ስታለቅስ አይቶ ሆናው ተናወጽ ተጸቅሶ በሐዘኗ ብዛት በእንባዋ መፍስ የዘረፉትን ሁሉ እንዲመልሱላቸው ፈልጓል። ሌላው ግን በጭካኔው ጸንቷል። ደጉ ሽፍታ ይሄ ብላቴና የንጉሥ ልጅ ይመስላል፣ እንደሱም ያለ ብላቴና የሚያጥለው ማለት የዚህ ሕፃን ራቁን መቆም ውስጤን አውቆታል። እነዚህ መንገደኞች ከረፍንባቸውን መዘለው ሌላው ልሳ የሚስማማ ሽፍታ የዘረፉት የሚካፈሉት አነብ ተራ ደግሞ ይካኙሽ ነበር። ስለዚህ ከቤተ ጀምሮ እዚህ ድረስ የቀማነውን አልፈውም ሌሊት የዘረፍነውን ውሰድ። ንጉሴ ብላቴና ከሰው ሁሉ ይልቅ ራቁቱን መቆሙ አስጨንቆኛል እያለ እንዲመልሱ ለመነው። ልቦናውን ለርህራሄ ያነሳው ሽፍታ ፈንታውን ለአንደኛው ሰጥቶ የዘረፉትን መለሱላቸው። እንደውም ሌሎች ሽፍቶች እንዳይተናኮሏቸው ብዙ መንገድ ሊሸኟቸው ከመቤታችን ላይ ደጉ ሽፍታ ጌታን ተቀበለ። ሰይፉን እየተመረኮዘ ጌታን ታቅፎ ስደተኞችን ይሸኟቸው ጀመር። ጥቂት እንደተጓዙ ደጉ ሽፍታ የተመረኮዘው ሰይፍ ተሰበረበት። በጎ ብሰራ ሰይፌን ሰበርክብኝ ብሎ አዘነ። ጌታ የተሰበረብህን ሰይፍ አምጣ ብሎት ሰብስቦ ቢያቀርብለት እንደነበር አድርጎ ሰጥቶታል። ይሄ ደግ ሽፍታ በጌታ ሥራ ተደንቆ ይሄ ብላቴና ከደቂቀ ነቢያት ወገን ነው አለ። የተናገረውን አላወቀውም። ጌታም አንተ አዳምን ቀድመህ ገነት ትገባለህ አለው። በሁለቱ ንግግር ሊዘብት የፈለገ ክፉ ሽፍታ ከደቂቀ ነቢያት ወገን ቢሆን አይደለም አንተ ወንበዴውን ገነት ትገባለህ ማለቱ ብሎ ተሳለቀ። ጌታ ይህን ደግ ወንበዴ ባረከው። ብዙ መንገድ ከሸኟቸው በኋላ ተለያዩ። ለእናቱ ለእመቤታችን ለድንግል ማርያም ስለነዚህ ሁለት ሽፍቶች ፍጻሜ ነገራት። በኢየሩሳሌም አይሁድ አንዱን በቀኜ አንዱን በግራዬ ይሰቅሏቸዋል። በዕፀ መስቀል ላይ በቀኝ ተሰቅሎ የሚያምንብኝ በልቡ ምሕረት ያለ ቸር የሚሆን ይሄ ሽፍታ የአባቴ ፋንታ ነው፣ ከልጆቹና ከአዳም ቀድሞ ገነት ይገባል አላት። ይሄ ደግ ሽፍታ ግብፃዊ ሲሆን ጥጦስ ይባላል። ጓደኛው ደግሞ ዕብራዊ ነው፣ ስሙ ዳክርስ ይባላል። እኒህ ሁለት ሽፍቶች ጌታ በቀራንዮ አደባባይ ስለኛ ሲል ከወንበዴዎች ጋር ተቆጥሮ በተሰቀለ ጊዜ ጥጦስ ወይንም ፈያታዊ ዘየማን በቀኝ ዳክርስ ወይንም ፈያታዊ ዘጸጋም በግራ ተሰቀሉ። ይሄ የደግነት ሥራው በሽፍትነት ወራቱ ለጌታ ያደረገው በጎ ተግባር ተከትሎት ከጌታ ጋር በተሰቀለ ጊዜ የጌታን አምላክነት ለመግለጽ ተአምራት ሲታይ
ፀሐይ ብርሃኗን ስትከለክል፣ ጨረቃ ደም ስትሆን፣ ከዋክብት ሲረግፉ፣ አእባን ሲፈረካከሱ፣ መቃብራት ሲከፈቱ፣ ሙታን ሲነሱ፣ መንጦላዕተ ምኵራብ ሲቀደድ፣ እኒህ ሰባቱ ተአምራት ሲደረጉ አይቶ በእርሱ የደረሰው ስቅላት በሥራው እንደሆነ በጌታ የደረሰ ግን ያለ በደሉ እንደሆነ ተረድቶ የጌታን ንጽሕና በገለጸ ጊዜ ዓይኑን ወደ ሰማይ ቢያቀና መድኃኔ ዓለምን በሰማይ በጌትነቱ ተመለከተው። በዚህ ሰዓት ነበር አዳምን ቀድሞ ገነት ሊያገባው የሚያስችል ልመና ያቀረበው። ተዘከረኒ እግዚኦ በውስተ መንግሥትከ፣ አቤቱ በመንግሥት በመጣ ጊዜ አስበኝ። እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህ ብሎ ገነት እንዲገባ የደም ማኅተም ሰጠው። አዳምን ቀድሞ ገነት ገባ። ስደቱ መጨረሻ አልነበረውም። ሌላ ጉዞ ተጀመረ። ድካም፣ እንግልት፣ ስቃይ። ጌታ በፈጣን ደመና ሆኖ ወደ ግብጽ ይወርዳል ብሎ ነቢዩ ኢሳይያስ በትንቢቱ እንደተናገረ ነቢዩም ባቆምም በዚያው መንገድ ኢትዮጵያ መግባታቸውን ተናግሯል። ከጥንት የታሰበ መንገድ አየው፣ ኢትዮጵያና አውራጃዎቿ አይደንግጡ። እመቤታችን በደመና ተጭና ግብጽን አቋርጣ ወደ ኢትዮጵያ መጣች። ኢትዮጵያን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ባረከች። የጌታ ስደት ከግብጽ አምልኮተ ጣዖተ ላህምን ያጠፋ ሲሆን ለኢትዮጵያ ደግሞ ከሕገ ኦሪት ወደ ሕገ ወንጌል የተሸጋገረችበትን ትንቢተ ነቢያትን ከስብከተ ሐዋርያት አጣምራ ያመነችበትን የሃይማኖት በር የከፈተላት ነበር። እመቤታችን ቅድስት ድንግል ማርያም ልጇን በቅፏ ይዛ አክሱምን፣ ደብረ ዳሞን፣ ዋልድባን፣ ጣናን፣ ሳህለ ማርያምን፣ ምሁር ኢየሱስን፣ ሌሎችንም ቦታዎች ቀድሳለች። በዚህ ወቅት እመቤታችን ቅድስት ድንግል ማርያም ከልጇ ሀገራችን ኢትዮጵያን በርስትነት ሕዝቧን ቤት አስራ በቃል ኪዳን ተቀብላለች። ሀገራችን ኢትዮጵያ የእናታችን የቅድስት ድንግል ማርያም ሀገር ናት። ከ6 ወር የመከራ ስደት በኋላ የእግዚአብሔር መልአክ ለእመቤታችን ጠባቂ ለአረጋዊ ዮሴፍ ተናገረው። የሕፃኑን ነፍስ የሚሹት ሞተዋልና ሕፃኑንና እናቱን ይዘህ ወደ ኢየሩሳሌም ተመለስ። አሁን መከራ ስደቱ ይበቃታል፣ ትመለስ። ወደ አባቷ ወደ ዳዊት ቤት ትመለስ። ስቃይ፣ እንግልቱ፣ ረሃብ፣ ጥሙ ሁሉ ይበቃል። ወደ አባቷ ወደ ዳዊት ሀገር ትመለስ። ተመለሺ ተመለሺ ተመለሺ፣ ሱላማጢስ ተመለሺ። የልጅሽን ነፍስ የሻቱ ጠላቶቹ ስለሞቱ መሰደዱ ይበቃሻል፣ ቅድስት አገር ይሻልሻል እንበላት። ተመለሺ ተመለሺ። እመቤታችን ቅድስት ድንግል ማርያም ከስደቷ ስትመለስ ቁስቋም እየተባለ በሚጠራው በግብጽ በሚገኘው ገዳም ለጥቂት ጊዜ ረፍት አድርጋለች። በዚህ ቦታ ላይ በኋላ ዘመን የእስክንድሪያው ሊቀ ጳጳስ ቅዱስ ቴዎፍሎስ በስሟ ቤተክርስቲያንን ሰርቶባታል። ያቺ ቤተክርስቲያን ዛሬ ድረስ ትቀደሳለች። ቤተክርስቲያናችን ዛሬም የአበባ ወራት የአዲስ ሕይወት ተስፋ በሆነ በወርሃ ጽጌ በጽጌያት የምትመሰለውን እናት በሌሊት ዝማሬ ታወድሳታለች። በጽጌ ማህሌት አባቶች አብረዋት ግብጽ ይወርዳሉ፣ በስደቷ ይሰደዳሉ። ከመስከረም ማለቂያ ሙሉውን ብርዳማ ጥቅምትን ጨምሮ እስከ ኅዳር ጅማሬ ሌሊቱን ባደመቀው የከዋክብት የጨረቃ ብርሃን በከበሮና በጸናጽል ያማረ ድምፅ በንፋስ እየታዘዘ ወድቆ እንደሚነሳ የባህር ቄጤማ በመሰለ የመቋሚያ ዝማሜ በህብረት ዝማሬያቸው ዛሬም በማህሌታቸው ከእመቤታችን ጋር ስደት ይነሳሉ። በመዝሙራቸው ከመላእክት ጋር ግብጽን አቋርጠው በረሃውን ተጉዘው ውሃ ጥም ስቃይ እንግልቷን አስታውሰው ዛሬም አባቶች የስደተኛዋን እናት መከራና ሐዘን ይጋራሉ። ሁሉም ሰው በተኛበት
ሌሊት የሥጋ ድካም ባየለበት ሰዓት በካህናቱ የጽጌያት ዝማሬ የእናታችን ስደት ይዘከራል። ስለምን ዛሬም ከልቦናቸው ያሳደዷታሉና። ዘንዶው በሴቲቱ ተቆጥቶ እግዚአብሔርን ትእዛዝ የሚጠብቁትን ከዘራው የቀሩትን ሊዋጋ ሄደ፣ በባሕር አሸዋ ላይ ቆመ እንዳለ ባለራዩ ቅዱስ ዮሐንስ በባሕር አሸዋ የተመሰለ የመናፍቃን ልቦና ዛሬም እመቤታችንን አሳዷታል። ብዙዎች ከልባቸው አስወጥተዋታል። ዘንዶው ዲያብሎስ ዛሬም ከዘሯ የቀሩትን ምእመናንን ይዋጋል። ያለ እርሷ መዳን ያለ እርሷ ተስፋ ሕይወት የለምና። ተመለሺ ተመለሺ ተመለሺ፣ ወደ ልቦናቸው ተመለሺ፣ ክፋት በደላቸውን አትመልከቺ። ተመለሺ፣ ወደ ወገኖቻችን ልብ ተመለሺ።